ሶስቱ ሰዎች የአራተኛውን ሰው አንገት ጨምድደው ይዘዋል። ሶስቱ ፖሊሶች አራተኛው ሰው ዣን ቫልዣ ነበር። የፖሊሶቹ አዛዥ ወደፊት ተራምዶ በወታደር ደንብ ለጳጳሱ የክብር ሰላምታ ሰጥቶ ብፁዕነቶ ሲል እስከዚያች ደቂቃ ድረስ አኩርፎና ድምፅ ሳያሰማ ዝም ያለውና አቀርቅሮ የቀረው ዣን ቫልዣ የአዛዡን ንግግር አቋርጦ ጣልቃ በመግባት ፍርሃት እየተሰማው አንገቱን ቀና አደረገና አባታችን የደብሩ አለቃ ብቻ አይደሉማ አለ። ዝም በል አለ ፖሊሱ በመጮህ። ብፁዕ አባታችን እኮ ናቸው፣ የብፁዕነታቸው ማዕረግ እንኳን አታውቅም ብሎ ዣን ቫልዣን ሲጠይቀው ብፁዕነታቸው ዕድሜያቸው በሚፈቅደው ፍጥነት ከገበታው ቶሎ ተነስተው ወደ ሰዎቹ ጠጋሉና መጣ ሲሉ ተናገሩ። ወደ ዣን ቫልዣ እያዩ እንደገና በመገናኘታችን እጅግ በጣም ነው ደስ ያለኝ። ግን እኮ የሻማ ማብሪያዎቹንም ጭምር ሰጥቼ አልነበረም እንዴ? ምን ነው ትታቸው ሄድክ? እነርሱንም እኮ ከንጹህ ወርቅ የተሰሩ ስለሆኑ ብትሸጣቸው እስከ 200 ፍራንክ ያስገኙልሃል። ከሳህኖቹ ነጥለ ለምን እነርሱን አስቀረ? በማለት ሲጠይቁት ዣን ቫልዣ ግራ ስለተጋባ አፉን ከፍቶ ብፁዕነታቸውን አፍጥቶ ተመለከተ። የሚሰማው ነገር እውነትን ለመሆኑ ማመን አቃተው። አባታችን አላዛዡ፣ እንግዲያውስ ይሄ ሰው ትክክል ነዋ። እኛ ስንይዘው እንደገመትነው የሚሸት ሰው መስሎን በጥርጣሬን ያዝነው። እነዚህን የመሰሉ የብር ዕቃዎችን ደግሞ በመያዙ ይበልጥ አጠራጠረን እና ተነጋግራችኋላ አሉ ብፁዕነታቸው የሞቀ ፈገግታ እያሳዩ። በትላንትናው ቀን ሌሊቱን ለማሳለፍ ካስጠጉ ሽማግሌ የተሰጠው ቃል መሆኑ ገልጾላችኋላ። እናንተ ግን በመጠራጠር ያዛችሁት፣ ወደ እኔም ይዛችሁት መጣችሁ። ተሳስታችኋል። ዕቃዎቹ የራሱ ናቸው። ጉዳዩ እንደዚህ ከሆነማ ሰውየውን በነጻ ልንለቀው እንችላለና ብሎ አዛዡ ሲናገር ያለ ጥርጥር ሲሉ ብፁዕነታቸው መለሱለት። በዚህ ጊዜ ፖሊሶቹ ዣን ቫልዣን በነጻ ለቀቁት። እርሱ ግን ወደ ኋላ በማፈግፈግ አሁን በእርግጥ በነጻ ሊለቁኝ ነው ሲል እጅግ በጣም ዝቅተኛ በሆነ ድምፅ ራሱን ጠየቀ። ቅዠት እንጂ በእውኑ የሆነ ነገር አልመሰለውም። ሰው የለም እንዳይባል ሰው አለ። እንዴት ያለ ግራ የሚያጋባ ነገር ነው ሲልም የሆነውን ለመቀበልና ለማመን ከበደው። ልትሄድ ትችላለህ፣ ነገር አይገባህም እንዴ? ሂድ እኮ ነው የምልህ እያለ ፖሊሱ አዛዥ ሲናገር፣ ወዳጄ ከመሄድ በፊት እነዚያን የሻማ ማብሪያዎችም ያንተው ስለሆኑ ውሰዳቸው አሉት ብፁዕነታቸው። ከዚያም ደጉ ጳጳስ ወደ ምግብ ጠረጴዛው ሄደው የሻማ ማብሪያዎቹን አምጥተው ለዣን ቫልዣ ሰጡት። ሁለቱ ሴቶች በእጅጉ ተገርመው ከዚያው ከገበታው ጠረጴዛ ላይ አቀርቅረው ቀሩ። ቃል አልተነፈሱም። ዣን ቫልዣ ሰውነቱ ወርዶ ቀጥ ብሎ ለመቆም አቅም አጣ። እንደምንም ብሎ የሻማ ማብሪያዎቹን ሲቀበል ፊቱ ያውሬ እንጂ የሰው አልመሰለም። አሁን አሉ ብፁዕነታቸው በሰላም መሄድ ትችላለህ። ከዚያም ፊታቸውን ወደ ፖሊሶቹ አዙረው ልጆቼ ወደ ስራችሁ ተመለሱ ሲሏቸው ፖሊሶቹ ከዚያ ወጥተው ሄዱ። ዣን ቫልዣ ራሱን ስቶ ከመሬት እንደሚዘረር ሰው ተንገዳገደ፣ ግን አልወደቀም። ጳጳሱ ወደ እርሱ ጠጋ ብለው ዝቅ ባለ ድምፅ ቀጥሎ ያለውን ነገሩት። አትርሳ፣ ዕቃዎቹን ሸጬ የማገኘውን ገንዘብ እውነተኛና ታማኝ ሰው ለመሆን ጠቀምበታለሁ ብለህ ቃል የገባህልኝን እስከ ዕድሜ ልክ እንዳትዘነጋው። ዣን ቫልዣ መቼ ቃል እንደገባላቸው ማስታወስ አቅቶት በመደናገር ከነበረበት ዝም ብሎ ቆመ። ጳጳሱ ቃል የገባህልኝን እንዳትረሳ በማለት በድጋሚ አጥብቀው አሳሰቡት። ቀጥሎም የኔ ልጅ ዣን ቫልዣ ከእንግዲህ አንተ ለኃላፊውና ለጠፊው ዓለም ሳይሆን ለደግነት የተመረጥክ ሰው ነህ። ነፍስህን ነው የምገዛልህ። ያንተን ነፍስ የምሰጠው የሁሉም ጌታና የበላይ ለሆነው ለአንድ አምላክ ነው። ዣን ቫልዣ አገር ጥሎ እንደሚሸሽ ሰው እግሬ አውጭኝ እያለ በመሮጥ ከዚያ ወጥቶ ሄደ። ብዙም ሳይቆይ ከተማውን ለቆ ወጣ። ከገጠር መንደር እስከደረሰ ድረስ የሚጠራው ሰውን ሳያውቅ እየተጣራ ብዙ ተጓዘ። ወዴት እንደሚሄድም ሳያውቅ መንገዱ እንደመራው ጉዞውን ቀጠለ። ከነጋ ጀምሮ እህል የሚባል ነገር አልቀመሰም። ሆኖም ግን የረሃብ ስሜት አልተሰማውም። ቁጣ ብሎታል።
በማን ላይ ወይም በምን ምክንያት እንደተቆጣ ግን ራሱም አላወቀውም። የሚቀጥለው ገጠመኝ ምን ይሆን እያለ ሲያስብ የገጠሩን አየርና የልጅነት ጊዜውን አስታወሰ። የልጅነት ሕይወቱን መለስ ብሎ ካየ በጣም ቆይቷል። እጅግ በጣም ብዙ የተለያዩ ሐሳቦች ከጭንቅላቱ ውስጥ ተፈራረቁበት። ሆኖም ነፋስ እንደሚያወዛውዘው ቅጠል እየተወዛወዘ መንገዱን ቀጠለ።